ካሌ ምን አድርጊ ነው የምትለኝ እንዴ? ባለ ትዳር ነኝ አልኩህ እኮ። ያውም የልጆች እናት። ቆይ ምን አድርጊ ነው የምትለኝ በእናትህ? ላገባ ነው። ምን እያልክ ነው? ሚስትና ልጆች የአራጣ ተበዳሪዎቹን እንቅስቃሴ የሚቆጣጠሩ ታማኝ ልጆች መልበል። ማንንም ለማስገባት እንዲመችሽ ወንድማማቾችን አጋጭሽ እና እንዲሰማሽ ነበር ሐሳብሽ? ካሌው ልጅ አልወረደም እያልኩ እኮ ነው ያለሁት። በ500 ብር ውሃ እንጂ መድኃኒት የለም። ልጆችን ለማንትዬ ታዲያ ትየሊና እኮ አሜሪካን ሀገር ነው የወለደችው። ህሊናን አይደለም ያልኩሽ፣ አይዳን ነው። አይዳን ለመጠየቅ ነው የመጣሁት። ወይ አትየው ደግሞ ወለደ እንዴ? ማማ ወይኔ ጉዴ! ማማ لو كيروبي تنانك هم ማውራታችን ተናኔ ባለፈው የተገናኘንበት ቤተክርስቲያን ላገኘው ፈልጋለሁ። ሽቻ ماما 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 ويني كنتي ماما ማማ የት እየሄዱ ነው? ልጄን ፍለጋ ነው የሚሄደው። የት ብለው ይፈልጉታል? በየመንገዱ ፈልገዋለሁ። ማማ እባክዎትን ተረጋግተው ይቀመጡ። ባይሆን ታደሰ ጋር ደውለን ምን ላይ እንደደረሰን ጠይቀዋለን። ምግቡ አትንኪም ብዬሻለሁ። ምን ብለሽ ነው የምትደውይለት? ብትደውይለትስ ምን እንዲልሽ ነው የምትፈልጊው? ከቤታችሁ ተባብራችሁ ያወጣችሁትን ልጄ። ማማ እባክዎትን ባገኙት አጋጣሚ እኔን ያውቀሱኝ። እሺ እኔ ምን ማድረግ ነበረብኝ? እኔ የምኖረው በታደሰ ድጎማ ነው። ተነስ ሲለኝ የምነሳ፣ ቁጭ በይ ሲለኝ የምቀመጥ የታደሰ አሽከር ነኝ። ምን አልሽ? አንቺ ምን ቸገረሽ? ሁለት አባት አለሽ፣ አንዱ ሲሞትብሽ በአንዱ ታለቅሻለሽ አለ።
አንቺ እኮ የታደሰ ድጎማ ጎደል ሲልብሽ በውሽማሽ ድጎማ ሙልት ታረጊዋለሽ። አዎ ባኩትን ጎረቤት አይረብሹ እንዴ ልጄ ጠፍቶ ደግሞ እንዴ የሚሉኝ ነገር ካለ ቤት ገብተን እናወራለን። ባኩትን ታደሰ ጋር እንደውላለን ማለት ጎረቤት እየረበሹ ነው ማማ። እንዴት መጣሽ? ምንድነው ችግርሽ? ሳትናገሪ ቤት መቀየር ነበረብሽ? እኔ አንቺን ፍለጋ አገሩን ማሰስ ነበረብኝ? ይሄ የጎረቤታችን ልጅ ባያሳየኝ እኮ መቼም አላገኘሽም ነበር። ምን ሆነሽ ነው? ጎሽ አንቺ ራስሽ ምን ሆነሽ ነው? እንደዚህ ቤትሽን ዘግተሽ እየየ ለማለት ነው? ለማንም ሳትናገሪ ቤት የቀየርሽው? ቆይ ቤቲ እኔ ሳላቅ የተፈጠረ ችግር አለ? ሊያ በእናትሽ ዝም በይኝ። በቃ ምንም ነገር ማውራት አልፈልግም። በቃ ዝም በይኝ። ቆይሽ ሀ አለቃሽ ነው ያናደደሽ? ለ ሚኪ ሐመረሃ እማዬ መ ሁሉም ማን ያናደደሽ? ሁሉም። ሊያ ከሚኪ ጋር ተለያየ። ከሚኪ ጋር እኮ ከተለያያችሁ ቆይታችኋል። ወይስ እኔ ሳላቅ እንደገና ታረቃችሁ? እኔ ተኮራረፍን ነበር የመሰለኝ። ለካ ተለያይተናል። ኩርፊያውን ለመስበር ትናንት ቤቱ ድረስ ሄጄ ነበር ይቅርታ ለመጠየቅ። ሚኪ አላምንሽም አለኝ። ሊያ ሚኪ አያምነኝም። እና እሱ ነው የሚያነፋርቅሽ? ወንድ እኮ ነው። ወንድ ማለት ደግሞ እንኳን አፍቅረሽ ተለይተሽ ይቅርና አንድ ቀን ተሳስተሽ አብረሹ ብታድሪ በነጋታ ስደውይ ይዘጋብሻል። በቃ ወንድ ደግሞ እነሱ ሰው ናቸው እንዴ? ደግሞ ለወንድ ታለቅሻለሽ? ከፈለግሽ እዚህ ጋር አሰልፍልሻለሁ። ደግሞ ወንድ ትሽ እሱ ብቻ አይደለም፣ የአራጣ ጉዳይ ውስጥ አትሳተፊም ተባልኩ። ማዬ ደግሞ በእኔ ሰርግ መቅረት ምክንያት አንገታችንን አስደፋሽ ነች። ባይሆን እሱ ያስለቅሳል። አልቅሽ እያልኩሽ አይደለም ዴ እኔ እኮ ከዛኛው የተሻለ ይሄኛው ያስለቅሳል አልኩኝ እንጂ አልቅሽ እያልኩኝ አይደለም። በቃ እሺ ዝም በይ።
ቆንጆ ልጆች ነው ያሉሽ። ዳጎስ ያለ ብር መዝረፍሽን ያወቅኩት አስተማሪያቸው ስለ ትምህርት ቤቱ ውድነት ስትነግረኝ ነው። እንዴ ካሌብ ልጆች የትምህርት ቤት ምትሰራ ይርክ ልማር ልበልሽ? ስርቆት አንዴ ነገር ከያዝኩኝ የማለቅ መሽገር ነኝ። እንኳን የልጆችን ትምህርት ቤት አይደለም የዘር ማንዘርሽን መግቢያና መውጫ አውቀዋለሁ። ቆይ ከኔ ምንድነው የምትፈልገው አንተ? ክብር። ምን ክብር ነው የምፈልገው? ለማንኛውም ከዚህ በኋላ ካሌብን እንቀዋለሁ ካልሽ የለክሶ ንፍሮ ነው ማስቀቅልሽ። አቶ ማርጓሉ አልገቡ። ሄሎ አቶ ማርጓ። አቶ ማርጉ ይመኑ፣ ዛሬውኑ የጋዜጠኛውን ፍቅረኛ በእጃችን እናስገባታለን። አቶ ማርጉ እንዝላልነት አይደለም። ሁለቱም እዛው ነው ያደሩት። እኔም እነሱን ጥበቃ መኪና ውስጥ ነበር ያደርኩት። በኋላ እርስዎ እንዳዘዙ ልጅቷን መከታተል ጀመርኩ። በምን እንደሆነ አላውቅም፣ ልጅቷ ተሰወረችብኝ። ግድ የለዎትም አቶ ማርጉ፣ ዛሬው ነው በኔ ጣሉት። እሺ፣ አላሳፍሩትም። እሺ ሄሎ ኤልያስ፣ ስርጉት ነኝ። ስማ፣ ሰዎቹ ዛሬ እርምጃ እንወስዳለን እያሉ ነው። አቤት? የጋዜጠኛውን ፍቅረኛ ዛሬ በእጃችን ማስገባት አለብን ሲሉ ነበር። እሺ አቶ ማርጉ፣ ቻው። ማንሽ ደግሞ ፍቅረኛ? እኔ ምን አውቃለሁ፣ አብረው አድረዋል ምናምን ሲሉ ነበረ። ለማንኛውም እሷም እንድትጠነቀቅ ንገራት። ሄሎ ሄሎ፣ ስርጉት። ሄሎ ኤልያስ፣ ሲናገሩ የሰማሽውን በትክክል ንገሪኝ። ሄሎ ፍቅረኛ? ሊያ ነገር ሸቶኛል። ከማን ጋር ነው የምትዶልቸው? አይ አቶ ማርጉ ያዘዙኝ ስራ ነበር። ደብዳቤውን ነገ እንደምሰጣቸው እየነገርኳቸው ነበር። ጥሩ። አለቃሽ ለሚጠይቅሽ ጥያቄ እንደዚህ ነው መልስ የሚሰጠው። ያንሹ
ሊያበቃኝ ጨጓራዬን አቃጥሎኛል በቃኝ በዚህ ሁኔታሽ እንኳን ጨጓራሽ አንድ ባንድ ይወድቃሽ ነው የሚቃጠለው ይሄን ጉረሺ በቃኝ በእናትሽ ለበኋላ በላለሁ በቃ በቃኝ እኔ ደግሞ ከወንዶች ጋር ስጣላ ሆድ ነው የሚለቀብኝ ያስደውልልሽ ነበር ምን አባቱ ፈልጎ ነው የሚደውለው እንዴ ማለት እኔ ጋር ምን ፈልጎ ሊደውል ይችላል ቢሮ ሲያጣኝ ስልኬ ዝግ ሲሆንበት አንቺ ጋር ደውላል ብዬ ነው አልደወለም እሺ አሁን ደውይና ቢሮ እንዲያስፈቅድልኝ ነገር እኔ እማዬ ደውይ ብላ ያሳሰተችኝ እንዴት እንደሚቆጨኝ እኔ ምንሽ አንቺ እንደዚህ እርር ድብን እስቲ ሚክሽ ምን እያደረገ ይመስልሻል አላውቅም ምናልባት ከቢኒ ጋር ምንም አይነት ግንኙነት እንዳልነበረና ለማስረዳቴ የሚጎዳ ይመስለኛል ማ ጎዳው እንዴ በእርግጠኝነት እፎይ ብሎ ነው የሚተኛው የኔ አንዷ ጋር ተፍተፍ እያለ ይሆናል ሊያ ስለሚኪ ምንም ነገር እንዳታወሪ ዝም በይ በቃ እሺ ስለ ቢኒ ነው እኔ ላዝናናሽ ወደ ቤቴ ቤት እንሻለን ይቅርታ ፍሬንዶች አንድ ነገር ላስቸግራችሁ ይቻላል የነ ሊያ ሰፈር ይሄ ነው ቤታቸው የትኛው እንደሆነ ነው የጠፋኝ ሊያ ምን አይነት ልጅ ነች ሊያ አጭር ቀይ ልጅ እህቷ ቤቲ ጋዜጠኛ ኦኬ እህቷ ጋዜጠኛ ሊያ አጥር ያለች ልጅ ማለት ነው አዎ እነሱ ቤት ማየው እዛ ጋር እዚህ ጋር ነው እዛ ጋር ያለው ቤት ማለት ነው ትኖሪውና አገኛታለሁ አሁን እኮ ነው ሄደችው ሊያ ነው አይደል አሁን ነው ሄደችው እኮ እንዴት አልተገናኛችሁም ምን ማለት
ምን ያህል ደቂቃ ይሆናታል? 10-15 ደቂቃ ከዛ አይበልጥም። አሁን ነው ግን ሄደችው እኮ። እህቷስ ቤቴ ስትኖር ይሆን? እሷ እንኳን እርግጠኛ አይደለሁም። ወይ ልጥራለህ? ግደል ግደል ነው ብጠራለህ? አይ እሺ አመሰግናለሁ። እሺ ሄሎ ማርኩ፣ የኔ ሰዎች ተዘጋጅተዋል። በአንተስ በኩል ተዘጋጅተሃል? በጣም ጥሩ። እሺ ግድ የለም፣ የደረስንበትን እየደወልኩ አሳውቅሃለሁ። አበባው በደንብ ሳይፈነዳ ነው መቀንጠስ ያለበት። ምንድነው የምታፈጠው? አንተ ልኮ ነው? ምንም በደንብ ተከታተል አላልከኝም? እና ልጅቷ ጎፈሬ ውስጥ ተደብቃ እንዳይሆን ነው እኔ ላይ የምታፈጠው? አይ ዝም በል። አልጨረስም። ሄሎ አቶ ማረጉ፣ ይቅርታ። ሄሎ አቶ ማረጉ፣ ልጅቷ እስካሁን ከገባችበት አልወጣችም። እሺ እሺ አቶ ማረጉ። ስማ፣ አቶ ማረጉ ገንዘባቸውን ጠቅልለው የሚያጎርሱ አደልበው ሊሸጡ አይደለም። ገባ? ወደ
ሄሎ ኪሩቤል መምጣት አልችልም አረግ እኔ እኮ በጣም ፈልጋለሁ ስላልሽኝ ነው ስንት ስራ ትቼ የመጣሁት አዎ ግን በጣም ይቅርታ ኪሩቤል በቃ ሌላ ቀን ደውላለሁ ሄሎ ሄሎ ኤልያስ ምን ሆናችሁ ነው ቤቲ ስመጣ ለቃለች አሉ ስልክሽ ዝግ ነው ራሴን አሞኝ ነው ስልኬን የዘጋሁት አቤትም በድንገት ቀየርኩ እሺ ሊያ አንቺ ጋለች ትንሽ ቆይስ ከወጣች ነበረች አልደወለችልህ ወይኔ ቤቲ ጉድ ሰርተውናል እነማ ምንድነው የምታወራው አራጣ አበዳሪዎቹ ሊያም በተደጋጋሚ ከኔ ጋር ስለሚያዩት እኔ ለመጉዳት እሷ ላይ እርምጃ ለመውሰድ ወስነዋል ምንድነው የምታወራው ኤልያስ ምን አይነት እርምጃ ወይኔ ጉዴ ፈላ ቆይ ምንድነው ማድረግ ያለብን እሺ ቆይ አንዴ ቤቲ ካልተረጋጋን በስተቀር መፍትሄ ማምጣት አንችልም አዳምጪ ወይኔ ጉዴ ቤቲ የኔን ስልክ ስለማታነሳ ደውይላት ያንቺንም ካላነሳችሁ በፍጥነት ደውይልኝ ለፖሊስ ማሳወቅ አለብን ወይኔ ጉዴ በቃ ስልክ ማታነሳው አንድ ነገር አድርጓት ነው ወይኔ ኤልያስ ቆይ ምንድነው ማድረግ ያለብን ወይ ለፖሊስ ማሳወቅ አለብን ምንድነው ማድረግ ያለብን ወይኔ ቆይ እሺ ደውልላለሁ እሺ ቻው ወይኔ ጉዴ ምንድነው ማድረግ ያለብኝ ወይኔ ጉዴ ኤልያስ የኔንም ስልክ አታነሳም አንድ ነገር አድርጓታል ማለት ነው ቆይ ምን ማድረግ አለብን አሁን የኔ ያለው እሺ ጠብቀኝ መጣ በጣም ጥሩ ሄሎ ማረጉ ቆንደስ ያለ ሁሉ ነገር በተሳካ ሁኔታ ተከናውኗል